ሳታይ ሰርቃለች። የዚህን ያህል ዓመት ደሞዝ ተቆርጦ እዚህ ባሪያ ትሆኛለች ተብሎ በአንድ ስልክ ምክንያት እዛ ቤት ውስጥ ባሪያ እንድትሆን የተደረገችው ይሄንን እርግማን ከሷ ይወስድ ይሰብራል። አሜን። ያንተ እህት በአንድ ስልክ ጠፋ ተብሎ አንድ ዓመት ሰው ቤት ተሰራልኝ ሲባል ያያል። እግዚአብሔር ምስኪኖችን ያያል። ማናገርና መመለስ የማይችሉትን ሰዎች ያያል። እግዚአብሔር ይፈርድልሻል። ነይ እየጠራሽ ለዛ ሰው አይደል አልረዳለኝ ብለሽ ያለቀሽው እግዚአብሔር አይቶሽልሻል። ወረደ እግዚአብሔር ደግሞ ሌባ አይደለሽም ካለ ዓለም ሁሉ እሷ ሌባ ናት ቢል ነፃ ወጥተሻል። ለእሷ መሰጠት የነበረበት ብር ደሞዟ 1700 ብር ነበር። የእሷ ትክክለኛ ንጹህ ብር ጠፍተሽ ነው እንጂ አንቺ ሌላ ነገር ሊያደርጉላት አስቦ ነበር። ለባለቤት ወሰደችው እሷ ልትመለስላት ሳላኝ ነው ወጣ። ሳታይሽ ጠፋሽ። ታዲያ ማን ነው ነብይ? በርሱኔ ተወድጃለሁ በደሙ ድነት ሳታይ ሰርቃለች። የዚህን ያህል ዓመት ደሞዝ ተቆርጦ እዚህ ባሪያ ትሆኛለች ተብሎ በአንድ ስልክ ምክንያት እዛ ቤት ውስጥ ባሪያ እንድትሆን የተደረገችው ይሄንን እርግማን ከሷ ይወስድ ይሰብራል። አሜን። ቢኮዝ ያንተ እህት ብትሆን አስብ፣ ትንሽ ደቂቃ ያንተ እህት በአንድ ስልክ ጠፋ ተብሎ አንድ ዓመት ሰው ቤት ተሰራልኝ ሲባል እኔ ብሆን ፓትሮል ነው ይዤ የሚሄደው። እግዚአብሔር ግን ከዛ በለጠ ነገር ይዞ ነው የመጣው። አሜን። ላካታ ባራሲ ያደከው ዘመን ያያል። እግዚአብሔር ምስኪኖችን ያያል። ማናገርና መመለስ የማይችሉትን ሰዎች ያያል። እግዚአብሔር ይፈርድልሻል። ነይ እየጠራሽ ለዛ ይሄንን ሁሉ ነገር የሚያምላክ ይፈርድልሻል። አሜን። ደሞዝ ሰጥተውሽ ያውቃሉ? ከዛ በኋላ አይሰጡም ደሞዝ። ስልክሽንም መታወቂያሽንም እስካሁን እዛ ይዘዋል። አባሮች ከዛ ምንም ሳይሰጡ የእሷን ጓደኛ እዚህ ጉባኤ ውስጥ አይቻታለሁ። ተነሺ። የእሷን ጓደኛሽ ናት። አብራችሁ ሂዱና ስልኩንም ብሩንም ስጡን ብላችሁ ጠይቋቸው። በአለባበስ አይመርጥ፣ በፀጉር ስታይል አይመርጥ፣ በጥቁረት በቅላት አይመርጥ። ጌታ እግዚአብሔር እንዲህ ሲናገር ደስ ይላል። አማክያና አሳፋራ እኔ ፍላጎት አይደለም ጌታ ነው። አይዞሽ አንቺ ሌባ አይደለሽም። ይኸው ሰው አይደል አልረዳለኝ ብለሽ ያለቀሽው እግዚአብሔር አይቶሽልሻል። ወረደ እግዚአብሔር ደግሞ ሌባ አይደለሽም ካለ ዓለም ሁሉ እሷ ሌባ ናት ቢል ነፃ ወጥተሻል። ነፃ ወጥተሻል። ስንት ብር ደሞዝሽን ከለከሉ? 3000። ለእሷ መሰጠት የነበረበት ብር ደሞዟ 1700 ብር ነበር። የእሷ ትክክለኛ ንጹህ ብር 1700 ብር ጠፍተሽ ነው እንጂ አንቺ ሌላ ነገር ሊያደርጉላት አስቦ ነበር። የሰማችሁ ነው። ሮጣ ነው ያመለጠችው ማለት ትችላላችሁ። መች ቀን ነው የወጣሽው? እንዴት ወጣሽ? ንገሪያቸው። በቃ እሷ 1200 ነበር ደላላ ቤት ወሰደችው እሷ ልትመለስላት ሳላኝ ነው ወጣ። ሳታይሽ ጠፋሽ። ታዲያ ማን ነው ነብይ? ሳታያት ሮጣ አምልጣ ነው ካሰረዋ ቤት ሳታያት ነው ሮጣ የጠፋችው። አንቺ ሴት ፕሌን ይዞሽ ወደ ውጭ ሀገር ሄደ ይቻላል። አሜን።